ይህን ቪዲዮ ተመልከቱት። ሰውቀኝ ብሏል። ደጋግሜ ተናግሬያለሁኝ። ሁሱ ከእፎይ ጋር ሲወያይ የተናገራቸው ወጅህ በሚለው የድ አይን የመሳሰሉት ሲፋዎች በጠቅላላ ጋሻ ሰይድ አሁንም የምንወያይበትን ርዕስ አልመረጥክም። ምክንያቱም ብዙ ርዕሶችን የጠቀስከው አንድን ርዕስ አይደለም። ወጅህ፣ የድ፣ አይን የመሳሰሉትን የምለው ኢብኑ ሐሰን እንግዲህ ያው በመከራ 10 ምናምን ቪዲዮ በሼክ ሰዒድ ላይ ከሰራ በኋላ ውይይቱን አጋጣሚ ጭነውበታል እሱ ላይ እና ተቀብሏል። ምንም አማራጭ ስለሌለው ማለት ነው። ሁላ ቪዲዮ ሰርቶ ያው ጀግና ጫውቶት ስለነበረ ግዴታ መቀበል ስለነበረበት አሁን ተቀብሏል። ላኪን እየመጣበት ያለው መንገድ ግን በደንብ ሁላችሁም ብትመለከቱ አሪፍ ነው። እኔ አካሄዱ ወይም ፖለቲካው ስላላማረኝ ነው ዛሬ ቪዲዮ መስራት የፈለኩት ማለት ነው። እስኪ ላስታውሳችሁ ምንድነው ሼክ ሰዒድ መጀመሪያ ላይ ጥሪ ሲያደርጉ ምንድነው ያሉት? ሁሱ የሚባለው ግለሰብ ከዛ ከነሳራ ወይም ደግሞ ከክርስቲያኑ ለተጠየቁ ጥያቄ ምላሽ ሲሰጥ በጣም ብዙ ከላይ ጀምሮ እስከ ታች ድረስ የሰውነት አካል ክፍሎችን አስብቶ ካበቃ በኋላ ስንት አካል ነው የምታሰብተው ሲለው እነዚህን የዘረዘርካቸውን አካላቶች አሰብታለሁ ነው ያለው። ለምሳሌ ፊት ከዳሊከ ወገብ፣ እንደውም ወገብ ላአድሪ ምን እንደሚሉ ራሱና ያለን ኢንሻአላህ ወገብ ልክ የጎን የሚለው ማለት ነው። ከዛ በኋላ ደግሞ እነ ባት ተጠቅሰዋል፣ እነ እግር ተጠቅሰዋል፣ እነ ጥፍር አልቀሩም። ጭንቅላት አለ የለውም ሁላ ተብሏል። ያ ሁላ ማለት ነው። ጥያቄው የተነሳው ምንድነው? ሼክ ሰዒድ ጥሪ ያደረጉት ሁሱ የሚባለው ግለሰብ የተናገራቸውን ነገራቶች እነዚህን የአካል ክፍሎች አዎ የሙስሊሞች እምነት ናቸው ብላችሁ አቋማችን ናቸው ብላችሁ የምትወያዩ ሙጀሲሞች፣ ሙሸቢሆች ጥሪ ተደርጎላቸው ያንን አዎ የሁሱ እምነት ነው የኛ እምነት ነው ብላችሁ መልስ ካላችሁ ኑ ተብላችሁ ጥሪ ተደረገ። እስካሁን የመጣ አልነበረም። ሁሉም ፈርቶ ነበረ። ጥሪው ለአንተ ተደረገ፣ ተቀበልክ። የምን መከፋፈል ነው? ሙሉ በሙሉ ቢያንስ አምላክ የምትለውን እንኳን ከእግር እስከ አናቱ ይዘውናና በደንብ ተወያይ እንጂ እግሩን ቆርጠህ እጁን ቆርጠህ ለምን ታመጣለህ? እጁን ብቻ ቆርጠህ መጣው ፊቱና ባቱን ተውከው። ቢያንስ ለአዳማጩ ግራ ስለሚያጋባ ሙሉ በሙሉ ከላይ ጀምረህ አለው ያልካቸውን የሰውነት አካል ክፍሎች ሰብስበህ ይዘህናና እኛ ሙስሊሞች ደግሞ የምናደርገው ምንድነው? የምናመልከውን አላህን እናሳውቃለን ማለት ነው። ሀከዛ የሚፈለገው ይሄ ነው። ሼክ ሰዒድ እኛ የምናመልከውን አላህን ሊያሳውቁህ ነው። አንተ በምትለው እንደማይገለጽ ትክክለኛውን አላህን ሊነግሩህ ነው። አንተም ደግሞ አምላኬ የምትለውን ፈጣሪዬ ነው የምትለውን ሙሉውን ነገር ይዘውናና እንወይ። هذا هو ጥሪው ይሄ ነው። ምንም መሸራረፍ አያስፈልገው። እግሩን ለብቻ እጁን ለብቻ ነጥለህ ብታመጣ ይሄ የማይሆን ነገር ነው ማለት ነው። ይሄ ተገቢም አይደለም። ስለዚህ መደረግ ያለበት ምንድነው? ከላይ እስከታይ ያለውን አለው የምትላቸውን የሰውነት አካል ክፍሎች ይዛቸውናና አምላክ የምትለውን ይዘውናና ከዛ በኋላ ይሄ በቁርአን በሐዲስ በሰለፎች አረዳድ መሰረት እንመልከት። هذا هو ውይይቱ ይሄ ነው። ስለዚህ ርዕስ ለመገልበጥ ወደዛ ለመከፋፈል ብዙ አትጣር። እኔ هذا نصيحتي لك يعني ይሄ ምክር ቢጤ ነው ላንተ። የሚፈልገው ነገር ምንድነው? አሁን የምታደርገው አንተ በዚህ ርዕስ ተስማማለህ። ሁሱ እነዚህ ነገራቶች ለአላህ አሉት ብሏል ወይም ደግሞ ይሄ ነው አምላኬ ብሎ አስቀምጦላችኋል። ይሄ ነው አዎ ብለህ ና ተወያይ። ርዕሱ ይሄ እንታ ከዛ በኋላ 3 ቀን አካባቢ ያስፈልጋችኋል ብዬ አስባለሁ። እንደኔ 3 ቀን ያስፈልጋል ላዚም። ለምን ነው 3 ቀን የሚያስፈልገው? ቢያንስ የሁሱንና የዛን የግለሰብ ውይይት የሰሙ ሰዎች አለል አቀል 120 ሺህ ይሆናሉ። 120 ሺህ ሰው ቀላል አይደለም። እኛ ያ ሙሉ በሙሉ ይገኝ ባንልም እንኳን አብዛኛው መገኘት አለበት። በብዛት ያኒ ከመቶ ምናምን ባይደርስም የተወሰነ መገኘት አለበት። የዛን ጊዜ እናንተ ሁሱ ይህንን የተቆራረጠ የሰውነት አካል ክፍል የሙስሊሞች አምላክ ነው ብሎ ተናግሮ ነበረ። አብዛኞቹ ክርስቲያኖች፣ አንዳንድ አላዋቂዎች አዎ ይሄ ነው የሙስሊሞች አምላክ ብለው ሊገነዘቡ ይችላሉ። ያ ነገር ውሸት እንደሆነ እኛ ማሳወቅ እንፈልጋለን። እናንተ ደግሞ ያንኑ ማጽናት ስለምትፈልጉ እነዛ ህዝቦች እንዲገኙ ስለምንፈልግ 3 ቀን አካባቢ በደንብ ማስታወቂያ ተሰርቶበት፣ በነገራችን ላይ ይሄን መልእክት ለክርስቲያኖችም በደንብ ሼር አድርጋችሁ አዳርሱት። ክርስቲያኖች ራሱ በደንብ ይሄን ሼር አድርገው እነሱም መምጣት መቻል አለባቸው። ትክክለኛ የሙስሊሞቹ አምላክ የትኛው ነው የሚለውን ለመለየት ማለት ነው፣ ለማወቅ ከዚህ በኋላም ሄደው ስማቸውን ያኒ የሙስሊሞችን ስም እንዳያጠፉ ሲባል ይሄ አስፈላጊ ነው። ስለዚህ ርዕሱ ይሄ ነው። ወደዛ ወደዚህ ለመሸራረፍ አትጣር። አልহামዱሊላህ በግድም ቢሆን ያው እንግዲህ ግዴታ ስለጣሉብህም ቢሆን ውይይቱን ተቀበለ መጣል። እሳቸውም አህለን ወሰህለን ብለው በደንብ ስለተቀበሉ መደረግ ያለበት ምንድነው? በተባባላችሁ ነገር ላይ መጀመሪያ በቀረበው ጥሪ ላይ
ተቀብለህ ተስማምታችሁ ቀኑን ወስናችሁ ውይይቱን አሳውቁን። አዳው የምንጠብቀው የምንፈልገው ይሄ ነው ማለት ነው። ስለዚህ ሰበብ ምክንያቶች ማብዛት አያስፈልግም። ከእሳቸውም ይሁን ከአንተም ይሁን ምንም አይነት ነገር ሳያስፈልግ በተደረገው ጥሪ ላይ አንተ ምላሽ አህለን ብለህ ምላሽ ሰጥተሃል። እንታ ወደ ውይይቱ መግባት መቻል ነው ያለባችሁ። ርዕሱ ይሄው ነው፣ አትቀያይሩት። የሚፈለገው ነገር ይሄ ስለሆነ ከዛ በኋላ ቀጥታ ቀን ወስናችሁ 3 ቀን ቢያንስ 3 ቀን ለማስታወቂያ በደንብ ጊዜ ስጡንና ከዛ በኋላ ቀጥታ ወደ ውይይቱ ብትገቡ የሚል ሐሳብ አለኝ። ይህንን ቪዲዮ በነገራችን ላይ ሁላችሁም ሼር እያደረጋችሁ ለሙስሊሞችም ለክርስቲያኖችም አድርሱላቸው።